የተመስገን ቤተሰቦች እንኳን ለዚህ ቀን በሰላም አደረሰን። ባለፈው ቀጠሮ ይዘን ነበር የተለያየ ነው። ዛሬ ላይ እንግዲህ ሁለት አይነት ሾርባ ይዤለት መጥቻለሁ። ያው እኔ እንግዲህ ባለፈው አስተዋውቆኛል የምግብ ዝግጅት ባለሙያ እስክንድር እባላለሁ እና እዚህ ጋር ያሉትን ግብአቶች እያንዳንዳቸውን አሳያችሁና ከዚህ ላይ ሁለት አይነት ሾርባ ላዘጋጅለት ነው ወደዚህ የመጣሁት። የዶሮ ሾርባና የአትክልት ሾርባ ነው ማዘጋጅለት። የአትክልት ሾርባ ላዘጋጅለት የመጣሁት እዚህ ጋር ብሮኮሊ አለን፣ እዚህ ጋር ኮሊፍላወር አለን፣ ካሮቱ አለን፣ እዚህ ጋር እንደምታዩት ዝኩኒ አለን፣ ፓስታም አለ፣ እዚህ ጋር መኮረኒም አለ። እነዚህ ግብአቶች በመጠቀም የቬጂቴብል ሱፕ እናዘጋጅለታለን። ያው ተሜ ብዙውን ጊዜ የሚወስደው ሱፕ ነገሮችን ነው ወይ ደግሞ ሾርባ ነገሮችን ነው። ያንን ነገር ነው ላዘጋጅለት ዛሬ ወደ ቤቱ የመጣሁት። እናቱም አሉ፣ አክስቱም አሉ፣ ወንድሞቹም በቃ ብዙዎቹ ሊያግዙኝ ዝግጁ ሆነዋል እና እነዚህ ነገሮችን ያዘጋጁት። ለዶሮ ደግሞ የሚጠቅመን ደግሞ ወተት አለን፣ እዚህ ጋር የገበታ ቅቤም አለ፣ እዚህ ጋር ደግሞ እንደምታዩት ደግሞ ዱቄት አለን፣ ፍርኖ ዱቄት። እዚህ ጋር ደግሞ ራሱ ቺክን አለን፣ ቺክን በረስት እንጠቀማለን እና እነዚህን በማዋሃድ ለተሜ ሾርባ ነገር እንሰራለታለን። ብቻ በአጠቃላይ ያለውን ነገር ለመናገር ስል ተሜ በጣም የምንወደው የምናከብረው ሰው ነው። በጣም ለብዙ ሰዎች ለብዙዎች መዳን ተስፋ የሆነ ሰው ነው። ብዙዎችን የረዳ በሬ እንኳን እስካቀው ድረስ በጣም ብዙ ሰዎችን ሰፖርት ያደረገ ሰው ነው እና እግዚአብሔር ደግሞ ጤናውን ሰጥቶት አሁን እንደዚህ ከሚመገበው በሱፕም በሾርባም ከሚመገበው በተሻለ እግዚአብሔር ደግሞ እንጸልያለን፣ ለምነዋለን የተሻለ ደግሞ አድርጎለት ደግሞ በእጁ ራሱን ችሎ እንዲበላ እግዚአብሔር እንግዲህ የሁላችንም ጸሎት ነው። ያው የኢትዮጵያ ሕዝብ እንዳለ ከተመስገን ጎን ነው ያለው። ትልቆች፣ ጎልማሳዎች፣ ከትንሾች ከህፃናቶች ጀምሮ ሁሉም ከጎን ነኝ ነው የሚሉት እና ብዙ ነገሮችን ማለት ይቻላል ስለተመስገን። ያው ባለን ጊዜ ግን ቀጥታ ወደ ስራ እንግባ ከሚል አንፃር ነው። ተምዬ እንወዳሃለን፣ እናከብረሃለን። የታወቀ ነገር ነው እና ለአንተ ለሰውነት የሚጠቅመ ብዙም ጊዜ አሁን አይሃለሁ እንደዚህ ሆነ እንኳን እንደዚህ ያመነ መንፈሳዊ ቦታዎች ላይ ትሄዳለህ፣ በቃ ኢነርጂዎች። ስለዚህ ለዛ ነገር ደግሞ የሚጠቅም ደግሞ ያው ግዴታ ያው ከእጅ ወደ አፍም ባይሆን ደግሞ ምግብ ግዴታ ያስፈልጋል። በፈሳሽን መልክ ደግሞ ለሰውነት አሁን የዶሮ ሾርባ በጣም ለሰውነት ይጠቅማል። ያን ነገር አዘጋጅልሃለሁ። በቀጣይ ደግሞ እያየን ደግሞ እኔም ካለቆቼ ጋር በደንብ እየተማከርኩኝ ነው። አሁን ሰዓት ለአንተ ይጠቅማል የሚለውን ይሆናል የሚለውን በደንብ ለማድረግ እኛም ዝግጁ ነን። በዚህ አጋጣሚ ቤተሰቦቼንም በጣም አመሰግናለሁ። ሁሉም ካንተ ጋር ናቸው ያሉት፣ ስራ ባልደረቦች ሁሉም ካንተ ጋር ናቸው ያሉት። ያው ዛሬ እንደ ግሌ ነው አንተን ለማገልገል የመጣሁት፣ በግሌ በራሴ ነው የመጣሁት። ያው እንደምታየው ራሴ ቤስት ኢቨንት እንላለን፣ እንደዚህ ሰርግም ሲኖርኝ እሰራለሁ። ያሉትንም ልክ እንዳንተ ደግሞ ትሪትመንት ያላቸው ብዙ ሰዎች ያቆያል። እኔ ትሪትመንት የሚያስፈልጋቸውን ሰዎች እንደዚህ እየሄድኩኝ በበጎነት አገለግላለሁ እና ያንተ ደግሞ እግዚአብሔር ደግሞ ምህረትን ሰጥቶ መቤቴ ቅድስት ኪዳነ ምሕረት ለአንተ ብርሃን ትሁን እልሃለሁ። ለመመገብ ደግሞ በደንብ ደግሞ አንተም ደግሞ እኔ ራሱ ትሪት ለማድረግ ያብቃህ እላለሁ። አመሰግናለሁ። ሌላ የምለው ነገር የለም። አንተ ምን ትላለህ? እንግዲህ እወድላለሁ። ያው ይሰማል ያስባል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ጊዜህን ጉልበትህን እንደገና ርቀቱ ከዛ ለፈሰህ ለእኔ ያስፈልገዋል፣ ለጤናው ያስፈልገዋል፣ ይረዳዋል፣ ያወረሰዋል፣ ጉልበት ይሆነዋል። ይህን ለማዘጋጀት ማሰብ ለእኔ ትልቅ ነገር ነው። እግዚአብሔር ይህን ነፈስ ያቆይ እንጂ ገና ብዙ ነገር አሁናን ምናል ወንድሜ እናያለን። ገና ጤንነት ተመልሶ ብዙ ነገሮች እናያለን። እናቴንም አመሰግናለሁ። በየቀኑ እያደወለ ያጫውትኛል፣ ይጸልዩልኛል። ወላጅ እናቴ በጣም አመስግንልኝ። ዋናው ምንድን ነው? ከመድኃኒት በላይ ይሄ ያስፈልገኛል። ለባለፉት 8 ወራት በዚህ ነው ስለዚህ በዚህ ሚገባው ይሰው ተሳስቦ ነው ሲሰጠኝ እየጠነከረ ይሄዳል። ከዚህ በላይም ደግሞ እኔም ደግሞ ካለቆቼ ጋር ብዙ ኒውትሪሽን የማውቃቸውም ሰዎች አሉ። ትልልቅ ሼፎች ናቸው እኔ ጋር ያሉት ካለቆቼ ጎበዞች ናቸው። በዚህ ጊዜ እንረዳሃለን ብለውሃል፣ ከጎን ነኝ ብለውሃል። ያው እኔ ዛሬ እንደ ግሌ ነው የመጣሁት። እንደ ግሌ ደግሞ ያለኝን ነገር ደግሞ እንደ ወንድም እስከ መጨረሻው አብሬ ከጎን ነኝ።
እመቤቴ ማርያም ዳግም ደግሞ አንተን በእጅ እንደኛ እግዚአብሔር ጤናውን ሰጥቶ ለመመገብ ያብቃ። እንወድሃለን፣ እናከብራለን። ሺህ ዓመት ኑርልን። እንግዲህ አሁን እንግዲህ ቀጥታ ወደ ኪችን ነው የምንሄደው። እናቱና አክስቱ እዛ እየጠበቁኝ ነው። ከነሱ ጋር ያለውን ግብአቶች እንግዲህ ይዘን እዛ ጋር ያለውን ነገር እንሰራለን። ካፍታ ቆይታ በኋላ እንግዲህ ሾርባውን ሰርተን አምጥተን ለሰሙዬ ያው በፍሪጅ ነው የምንሰጠው። ያው ብቻ በአጠቃላይ እግዚአብሔር ደግሞ አሁንም በድጋሚ ጤናውን ይመልስለት። ቀጥታ ወደ ኪችን ካፍታ ቆይታ በኋላ ተመልሰን እንመለሳለን። ውድ ቤተሰቦቻችን እንግዲህ ያው ሰርተን መተናል። እንግዲህ ሞር ደግሞ እኔም ብዙ ጊዜ ስለማልመጣ ለእናትና ለአክስቱ በደንብ አድርጌ ያለውን ነገር አሳይቻችኋለሁ። ይኸው እንደምታዩት እንግዲህ እዚህ ጋር ቬጂቴብል ሾርባችን ደርሷል። እዚህ ጋር ደግሞ የዶሮ ሾርባችን ደርሷል። ሁለቱንም ደርሶልናል። እናመሰግናለን። ያው ያለው ነገር ይሄን ይመስላል። እኔ እንኳን ባልመጣ እነሱ በደንብ አድርገው ከዚህ በኋላ ይሰሩለታል። እግዚአብሔር ጤናን ይመልስልን። ከሚዬ እወዳለሁ፣ አከብራለሁ። እሺ አባ፣ እሺ አባቴ፣ እናመሰግናለን።